ያንዳንዱ ልሳት ሙሉ ሀብት እቹ ሙሉ ፓኬጅ አለው እግዚአብሔር። ማንንም ሊለምን አይሄድም። ብቻውን ማካፈል ይችላል። ብቻውን የሚያካፍል እግዚአብሔር አለ። ደስ ይበልሽ፣ ደስ ይበል። በሽታ ነው አንተን የሚያስፈራው ችግር የለም። መድኃኒት የሚሆን ኢየሱስ አለ። አሜን። ከዛ በኋላ እነዚህን ቃላቶችን ትወደኛለህ የሚለውን ቃል ግን በሶስት አይነት ታልቷል። እግዚአብሔር አደራ ካለ በኋላ ለጴጥሮስን ወደ ስፍራው ሲመልስ የመጀመሪያው ጠየቀው በግሪክኛ ትንሽ ቃላቶችን ሀብታም ስለሆነ አጋፓስ ይላል። አጋፓስ ለሁለተኛው ነው። እውነት ትወዳለህ? እነዚህ ትርጉም ስትመለከቱ ዱላሚ ቲውሊ ነው። ቲውሊ በእውነት ትወደኛለህ ይላል። በእውነት ትወደኛለህ ካለ በኋላ ሶስተኛውን ግን ልዩ አደረገው። ምንድነው ያለው? ፊሌስ ነው ያለው። ፊሌስ ማለት የቤተሰብ ፍቅር ነው በግሪክኛ። ይሄ ማለት ምን ማለት መሰላችሁ? በእኛ ቋንቋ በጣም ጴጥሮስን ያንገሳገሰው ጉዳይ ያለው ጴጥሮስ በጣም የፈራበት ክፍል ከእናት ፍቅር ጋር አብሮ የሚወስድ ቃል ነው። ከቤተሰብ ፍቅር ጋር እሺ። አንዳችሁ ፓስተር ልጆች ላይ ልጆች መካከል የምትወደው ልጅ አለ? ልጆች ትወዳለህ? አንድ ልጅ ታሟል ይባል አንተም ላይ ጥሩ ነው የሚመናን ከምትጠይቀው አልታማውም ችግር የለም እሺ። እና ልጆች መካከል አንዱ ልጅ ታሟል ቢባል እዚህ መድረክ ላይ በጣም ተሟልቶ ድረስ የሚባል SMS ብላክልህ እዚህ መካከል የእግዚአብሔር ቃል ቁጭ ብለህ ትሰማለህ? ትረብሽ እውነት ነው የምንረብሸው። ግን እዚህ አካባቢ አንድ ሰው ሐኪም ቤት የሚወስድ ሰው የለም። እዚህ አካባቢ አንድ ሰው ወድቋል ሐኪም ሊሞት ነው ቢባል ልቤ እንደ ልጅ ይሆናል? አይሆንም። እሺ እናንተ እንደዚህ ይሆናል? አይሆንም። ኢየሱስ ግን እኛን ኃጢአተኞችን ወክሎ መስቀል ላይ አሜን። ዋው ፍቅሩ ይሄ ጴጥሮስን ግን በትክክል የእሱን ፍቅር ለማስረዳት ወደ ቦታ ለመመለስ ነው ቃሉ የገባው። ይሁንና በተለያየ መንገድ ቃሉ ቢገባው አገላለጹ ወደ ስፍራው ለመመለስ ኢየሱስ እንደወደደ እውነት እወደዋለሁ ሊለው ይህ ፍቅር አለ ቢበረበር አለ ለቤተሰብ ያለ ፍቅር አለ ለዘር ያለ ፍቅር አለ ሊኖር ይችላል። አዎ ቢያጥፋም አዎ የኔ ልጅ ነህ የካሌ ቤተሰብ ልጅ አይደለም እንዴ እንላለን። እሱ አሮጌው ማንነት ነው። አሮጌውን ያልገደላችሁ ኢየሱስ ስለእናንተ አልሞተም። አሁን ገና ወደ ክርስቶስ ነው። እኔ ተደፍሬ እናገራለሁ። እንደዚህ ነው። አሮጌው አልሞተም። ማና ክንውን ማቆመልሽ መጽሐፍ ይውብኪን ቁሮሙ ሀዲስንም ቁሮም ክንውን ማት ማስለክች ወስለክች ሊውቤላ ለምሙቶ ሙቶ አንደኛው የተዘራው ዘር የመጀመሪያው ሳይሞት ሌላኛው ይመጣል አይበቅልም። ያኛው ሞቶ ነው። አሮጌው ማንነት ካልሞታ የኢየሱስ አልሆንክም። አሮጌውን አጠገብ ላይ ቁጭ አድርገህ እኮ ይነሳብኛል አንተ ሰይጣንን ልትቀሰቅስ እኮ ነው። እዚህ አካባቢ ሰይጣን አለ። ኪስ ውስጥ ሌላ በኩል ሰይጣን አለ፣ እዚህ በኩል ኢየሱስ። አባት ኧረ ይመታ፣ ኧረ ይመታ፣ ኧረ ይውደቅ፣ ኧረ ማን ይተማርበት ወይስ ማዳው አወቀ ከበየምን ኢየሱስ ስም ከማክያኒ ውበው አሜን። አይ ኢየሱስ ለምን ከበተሰ ባለ አሜን። አንድ አካባቢ እኛ አካባቢ እንግዲህ ዳንስ ይደንሱ ነበር። ሻሾጎ አካባቢ ነው ተወልጄ ያደረኩበት። እንግዲህ ዳንስ የሚደንሱ ልጆች አሉ። እነዚህ ልጆች ሄደው ዳንስ ጋር እየደነሱ አንዱ ዳንሰኛው ከጴንጤ ቤት ነው። እዛኔ እንግዲህ ቤተክርስቲያን ትቀጣለች። ዳንስ ለምን ደነስክ ብሎ ቤተክርስቲያን ስለምትቀጣ የኛው ልጅ በዚህኛው በኩል ዳንሱን ይደንሳል። የኛውን ነፃ አድርጎ በዚህኛው ይደንሳል። በዚህኛው ይደንስና አንተ ለምንድን ነው በሁለቱም በኩል ለምንድን ነው ያልደነስከው? ይሄ የቤተ ክርስቲያን ነው። በኢየሱስ ከፊል ገዛ መንፈስ ይመታ። አሜን። ደስወሎት ያለው አረና ሁራ ቆንጆ መንፈስ ከማለት ይሄ አሜን። ለኪያና ያኒ አመዳው ዲቶት ማቆይ ይችላል። ቸርች ነው ማቆይ
ሶስቱንም ጥያቄ ስለካዳ ይላል አንዳንድ ኮሜንታተሮች ጴጥሮስ ሶስት ጊዜ ቢሆን ስለዚህ ቶሎ ለመመለስ ኢየሱስ ይመረጥ ከዘመኑ ወጣው አንተ እንደምትል አሜን አንተ ይጋር ያለው ፍቅር አንተ ወደ ቦታው መለሰ አሜን በቦታ እንዳንቆይ የሚያደርጉ ነገሮች ምንድን ናቸው? አንደኛው በውጪ የሚቀርቡ ፈተናዎች ናቸው። በውጪ የሚቀርቡ ፈተናዎች ማለት ጌታ ኢየሱስ ክርስቶስን ካልተቀበሉ ሰዎች በእኛ ላይ የሚሆኑ እና ጴጥሮስ ኢየሱስን የመጀመሪያ ሊክድ የቻለበት አንደኛው ምክንያት ምንድን ነው? የመከራው ክብደት በጣም ከባድ ስለነበረ እነዚህ ሰዎች ደግሞ በእነሱ ላይ ጫና ሲያደርጉ ስለነበረ በጣም ክርስቲያን እውነት ተናግሬ አካባቢ ኮሚኒቲ የሚያባረኝ ከሆነ ሰፈር የሚያባረኝ ከሆነ እውነት ተናግሬ እኔ በቃ አላደርገውም እንደዚህ ፈራ። በጣም ኢየሱስን ከመግለጥ ፈራ፣ ደነገጠ። ሁለተኛው በውስጥ በተፈጠረ ስጋት ነው ኢየሱስን የካደው። ያን ስጋት ምንድን ነው? የሚበላ ነገር የለም፣ የሚጠጣ ነገር የለም። ምን እበላለሁ? ምን እጠጣለሁ? እንዴት እኖራለሁ? እንዴትስ እወጣለሁ? እንዴትስ እገባለሁ? ውስጡ ላይ የተፈጠሩት ይህ ጥያቄ ዛሬም በሚመላለሱ አለ። እውነት ለመናገር እፈራለሁ። ወንድሜ አይደለም ችግር የለም። ወንድሜ እኮ የእግዚአብሔርን ፈቃድ የሚያደርግ አዲስ ልደት ወለደ። ልደት ፕሮግራም በሌላት እኔ የተወለድኩበት ከምድራዊ ዘር ዘሬ መስቀል ላይ አሜን በፈሰሰው ደሙ ላይ ሌላው እኔ የተወለድኩበት እንደገና የተገኘሁበት ሚጦ በመስቀል ላይ የወለደኝ ኢየሱስ አሜን። አባትን አክብር ስለምን አከብራለሁ፣ ግን ድርጊቱን አልከተለውም። ድርጊቱ መጥፎ ስለሆነ አልከተለውም። አከብረዋለሁ፣ አለብሰዋለሁ፣ በቃላት አከብረዋለሁ። ግን ስህተት ከሆነ እግዚአብሔርን የሚጣረስ ከሆነ አባቴ ከአንተ ጋር ነው ያለው። ቤተሰብ ከእናንተ ጋር የለም እላለሁ። የቤተሰብ ትርምስ አሁን የውጭው የውስጥ አንደኛው ቤተክርስቲያን ውስጥ አሁን የሚፈጠረው ሁለተኛው ሳብ ዘረኝነት መጥፎ ነው። በዘር ውስጥ መኖር ይቻላል። ዘረኝነት ግን ኃጢአት ነው። ዘረኝነት ኃጢአት ነው። በዘር ውስጥ መኖር ይቻላል። ቤተሰብን አክብር ስለሚል አክብር፣ ግን ሀሳባቸውን ለመከተል ቤተክርስቲያን እያፈረሰ አገርን እያፈረሰ ያለ የአሁኑ ቫይረስ ዘረኝነት ከውስጥ የተፈጠረ ሌላኛው የሚመንና የሚመን ልጅ ቤተክርስቲያን እንዳያተከለከለ ነገር ምንድን ነው? አሁን ዛሬ ምንድን ነው ጥቅሙ? እርስ በርስ ታው ይበቃናል። አሜን። ያነሳ ነገር ካለ እግዚአብሔርን ጠይቅ። አሜን። ቤተክርስቲያን እናቁም፣ እግዚአብሔርን ማየት እንጀምር። አሜን። ወደ እግዚአብሔር አይናችንን እናንሳ። እግዚአብሔር በእኛ ላይ ይሰራል። እናንተ ወንጌልን ስለሰራችሁ አያችሁ፣ እናንተን ባረከ እግዚአብሔር። ስለባረከ አሁን የምታድሩትን ህንፃ በሚገርም ሁኔታ እየሰራችሁ ሰዎች የእግዚአብሔርን ፈቃድ ካገለገሉ እግዚአብሔር ምድሩን ይባርካል። እግዚአብሔር ነጋዴዎች ልትነግዱ ነው ወደዚህ የመጣችሁ፣ ልትሰሩ ነው ወደዚህ የመጣችሁ። የእናንተ ጠላት አሁን ቦታውን ይልቀቅ። እባርካችኋለሁ፣ ተቀበሉ። የእናንተ ጠላት ቦታውን ይልቀቅ። የሚያበሳጫችሁ እሱ ይልቀቅ። እግዚአብሔር መኖር ስትጀምሩ እግዚአብሔር ይባርካችኋል። አገልጋዮች ለእግዚአብሔር ፊታቸውን በቃ ወደ እግዚአብሔር ማንሳት ሲጀምሩ፣ አገልጋዮችን ማንከባከብ ስትጀምሩ፣ አገልጋዮች ለእናንተ ይጸልያሉ። እግዚአብሔር ምድሪቱን ይባርካል፣ ጓዳውን ይባርካል። መናቅ እከሌ እንደዚህ ነው፣ እከሌ እንደዚህ ነው፣ እከሌ እግዚአብሔር በጠራው ላይ እጄን አላነሳም። በጊዜው ያዋርድ ራሱ እግዚአብሔር። ሳኦል እንደዚህ ነው። ሳኦል በተኛበት ዳዊት ደርሶ ነበር። እግዚአብሔር በቀባው ላይ ራሱ ያዋርድ። እግዚአብሔር ራሱ አዋረደው።